እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ ውድ ቤተሰቦቼ ጓደኞቼ ሁላችሁ በያላችሁበት መልካም በዓል ይሁንላችሁ ውድ ቤተሰቦቼ እንግዲህ ዛሬ የበዓል ቪዲዮ እውነት ለመናገር እንደሌላ ጊዜው በጣም ቆንጆ አድርጌ አልሰራውላችሁም የኔ ፍቅሮች በጣም ይቅርታ ዘንድሮ በዓል ተጭበረብሮብናል መሰለኝ ለማንኛውም የኔ ውዶች ኤም ፍየል ስንት እንደገዛ ነው እስቲ ኮሜንት ላይ ገምቱ በጣም ተወዷል እንግዲህ ይሄ የበዓሉ የዕለቱ ዕለት ነው የተገዛው እንዳልኳችሁ በዓል ትንሽ ስለተጭበረበረብን ነው የኔ ፍቅሮች ማለት ነው ለማንኛውም ፋዘር አለ ምናምን ብቻ ጓደኞችም አሉ ትንሽ ቪዲዮ ላይ መግባት የማይፈልጉ ሰዎች ስለነበሩ ተጭበርብሯል ቪዲዮአችን ራሱ በዓሉ ብቻ አይደለም የተጭበረበረው ፋዘር ነው ይሄ ለማንኛውም የኔ ፍቅሮች እስቲ ከፋዘር ጋርም ያው ቤት ውስጥ ካለነው ከሁላችን ጋር በዓልን እንዴት እንዳከበረው በጥቂቱ ላሳያችሁ ፈልጋለሁኝ ያው የበዓል ቪዲዮ ሁላችሁም እንደምትጠብቁ ስለማቅረኔ ፍቅሮች እውነት ለመናገር ፖስት ለማድረግ የተገደድኩት ለእናንተ ስለ ምክንያቱም ቲጂ የበዓል ቪዲዮ ታለ ስለምትሉኝ እንመልከት زافيا شاون دقيتا شكر عافيا أخوان يكفني أخوان يكفني قفرني أخوان يكفني عتم يكفر عتم يكفر يشني خطبانا عتم يكفر أخوان ينام بون أنا بسج أنا أتكلم بوري كان ده أنا برا سالند وشو ما قويتا يشين كما قويتا وشو تطوران كما كتيانا جيو 이거 거의 듣더라. 아야 우르르리라 꼭 시티 안에지. 시티 안에지. 듣더라는 거. 들라. 듣스티. 듣더라는 거. 들라. 듣스티.ገና니야. አንሰና. ታፊ. ጫራማ ወደማ. ትቸነማ ትትቀበርከማ. ቦይለ ትገክተማ. አማ እንጋሞ ሰይፍቲ ፈማ ለሰይፍቲ ሸዋይጥፋ ይዘብጂ ጋሞ ሸዋ ቀሪሽ አትቀርም ባናመለ ይሽ ሸዋይጥፋ ወታያጥፋ ሸዋይጥፋ ይባላ ገገተጥፋ አማ ቶረማ ብረማ ስጠማ ወታ ዮራንድ ዮራንድ ኪናማ ትዘግደማ ይሽርከማማ ወታ ዮራንድ አዶት ማማ ወታ የባህ መደረኝ ነው ሙራይ ተየቀፈረው ማራም ሙራይ ሰላባይ አሁን ምርቃት ይገጫለና ይዲ ሳሚ ጅማሪ ይዲ ሳሚ ደ ሄሮች ታደብርዋ እኔ ይትብሪ አሻውን ቀበለ ወዲያ ላይ ቁረስ አባይ አባባ ነው የሚቆርሰው ይሄ ቪዲዮ እንዴት እንደሆነ አላውቅም ቤተሰብ ወደ እናንተ ጋር ሊደርስ ብዙ መከራና ፊዳ ነው ያደረሰብኝ ምክንያቱም ኤዲት አድርጌ ጫንኩት የኔ ፍቅሮች ከዛ ኮፒራይት ብሎ መጣ ታምፕኔል ሰርቼ ምን ብዬ ትላንትና ለለቅላችሁ የነበረ ቪዲዮ ነው የኔ ፍቅሮች በእውነት ምንም ማድረግ አልችልም ለበዓል ቪዲዮ አረቲጂ ቴሌግራም ላይ ራስ እንተቶች ጽፈውልኛል እና እኔ ፍቅሮች ያው መሰናክሎች በስቷል አንዳንድ ጊዜ ችግሮች እኮ ሲመጡ ይደራረባሉ እኔ ፍቅሮች እንደዛ ነውና ችግሮችን እግዚአብሔር አምላክ ቀለል ያድርግልን ነው የሚባለው እግዚአብሔር እንዴ በጣም ነው የሚገርመኝ አንዳንዴ የሆነ ነገር ሲመጣ በጣም ብዙ ነገሮችን አስከትሎ ነው የሚመጣው በርግጥ እግዚአብሔር የተመሰገነ ይሁን ያን ያህል የከፋ ነገር የለም የኔ ፍቅሮች ብቻ ግን መሰነካካካካካክሎች
በስተዋል ለማለት ያህል ነው የኔ ፍቅሮች። እዚህ ጋር እንግዲህ ፋዘር ዳቧችንን ቆረሰ። ማርዬ ጠጅን ጠጣ እያለች ነው። በነገራችን ላይ እቺ ብርሌ ማማን እርጉዞኝ ቤቢ ሻወር ሲከበር የዛ ሰዓት ነበረ እንዲህ በክራይ ተከራይተን መጥቶ ከዛ እቺ ጫፋ ምናምን ስትሸረፍ ከዛ ከፈልኩና ቤት አስቀራትና እቺ አንድ የቀረችኝ ብርሌ ነች። ደስ ይላል። በባህል ሰዓት በዛ ተደርጎ ቢኖር ቤት ውስጥ ጠጅ ምናምን የሚያዘጋጅ ሰው ቆንጆ ነው፣ በዛ ተደርጎ ቢዘጋጅ። ነገር ግን እኔ ጋር አንድ ፍሬ ነች ያለችው ለማለት ያህል ነው የኔ ፍቅሮች። እንግዲህ ከፋዘር ጋር ፎቶ ማስታወሻ ምናምን እንነሳ አልንና በዚህ በኩል ሲሆን ዋጥፋቸው እንግዲህ እኔ ሰውነቴ ለመቀነስ እየሞከርኩ ነው። ግን ፍቅሮች ይተድበል ብዬ እየቀረውባችሁ ነው። ነገር ግን ሰሞኑ ጂም ምናምን ጀምራለሁ ምናምን ነገር አባቢ የኔ አባት ሕፃን ነው አባታችን። ኧረ ወይኔ በቀደም ራሱ ውጭ ላይ አብረን እየተዝናናን አባትሽ ነው አዎ ኧረ ሕፃን ነው ምናምን ነገር ምናምን አሉኝ። በልጅነት ተወልዶ ነው ምናምን ነገር ወልድ ነው አልኳቸው ለማለት ነው የኔ ፍቅሮች። እናንተም እየበላን ነው ላይ እንደነገርኳችሁ መግባት ስለማይፈልጉ ነው የኔ ፍቅሮች። ኬኳ ጥሬ ስጋ ልትበላ ነው እንዴ እንደምታይኝ። ለማንኛውም ሁላችንም እዚህ ጋር ሰብሰብ ብለን እየበላን ነው። እንብላ የኔ ቤተሰቦች። ቁርጥ ትወዳላችሁ? እኛ ቁርጥ በፎንቃንን ክትፎ በፎንቃንን። ነገር ግን በቃ ያው ስጋውማ ፍየሉ ማርፈዶ ስለ የታረደልን ክትፎ ሊደርስ አልቻለም። ለራት እናደርሳለን። አሁን ግን ለምሳ ጥሬውን ነው የበላ ነው። እዚህ ጋር እኔ ቆንጅየዋ እህታችሁ ዝግትግት ብዬ ቡናዬን እያፈላው ነው። ኬኳ ታስቸግራለች በጣም ቡና ሲፈላ፣ ባለፈውም ነገራቸዋለሁ። ግን ዛሬ የበዓል ቀን ሰከን ብላልኛለች። ኑ ቡና እንጠጣሽ። አይ ዘንድሮ ነገር ግራ ገባ እኮ እናንተው። ብቻ ውሽን ችግር አለብኝ፣ ብዙ ነገር ላወራ እችላለሁ ግን ያልፋል የኔ ፍቅሮች። ይሄ ኬክ አሁን ጓደኛዬ ነች እንኳን አደረሳችሁ ብላ አስጸፋ ያመጣችው ሙስሊማ ጓደኛዬ ማለት ነው። በነገራችን ላይ እኛ ጋር በጓደኛ በቤተሰብ ሙስሊም ክርስቲያን ተደበላልቀን ያለን ሰዎች ነንና በዓል ሲኖር ሙስሊሞች ጓደኞቻችን ጋር እንሄዳለን፣ ቤተሰብ ጋር እንሄዳለን፣ እኛም ጋር ይመጣሉ። እናንተ ጋርስ በአካባቢያችሁ እንዴት ነው? ለማንኛውም የኔ ፍቅሮች የዛሬ ቪዲዮ ይሄንን ይመስል ነበረ። የተወዘጋገበም ቢሆን የተሰነካከለም ቢሆን እንደ ማስታወሻ ይቀመጥልን ለማለት ያህል ነው የኔ ፍቅሮች። በዓሉን በሰላም በጤና እንዳሳለፋችሁ ተስፋ አደርጋለሁ። ውድ ቤተሰቦቼ እወዳችሁ አለው። እሺ ፍቅሮቼ ኬካችንን ቆርሰን ቡናችንን እንጠጣለን። ደህና ዋሉ።